ሚስጥር ልንገራችሁ። ሰምታችሁኛል? ዛሬ ማንንም ሰው ያልነገራችሁን ስለ ቀበርቾ እኔ ዛሬ ነግራችኋለሁ። ቀበርቾን በጣም ብዙዎቻችን የምንጠቀመው ብዙ ቤት የማይጠፋው ያደግንበት እናቶቻችን በጭስ መልክም በተለያዩ ነገር እያደረጉ ያሳደጉን በጣም ቆንጆ ሀርብ ነው። ቀበርቾ ብዙዎች እንግዲህ በስፒሪቹዋል ሕክምናው ነው የሚያውቁት። ለጤና ግን ዘርፈ ብዙ ጥቅም አለው። ዛሬ የምነግራችሁ ለጤና የሚሰጠንን ጥቅም ነው። ቀበርቾ ጉፋን ለተቸገራችሁ ሰዎች እንዲሁም ደግሞ ሳል በጣም ለሚያስቸግራችሁ ሰዎች፣ የጎሮሮ ህመም፣ ቶንሲል፣ ለጥርስ ህመም እጅግ በጣም መፍትሄ ነው። ቀበርቾ ብሎቲንግ ካለ፣ ሆድ መነፋት ካለ፣ ምግብ አልፈጭ ካላችሁ የቀበርቾን ሻይ በመጠጣት ማስወገድ ትችላላችሁ። እንዲሁም ደግሞ ቀበርቾ ለደም ግፊት ላለበት ሰው እጅግ በጣም ተመራጭ ነው። ቀበርቾ የመገጣጠሚያ ችግር ካለባችሁም ቀበርቾ እጅግ በጣም አሪፍ ነው። እንዲሁም ደግሞ ለሃይፐር ታይሮይድ ለሆናችሁ ሰዎች ቀበርቾ እጅግ በጣም ጠቃሚ ነው። ቀበርቾን እንዴት እንውሰደው፣ በምን መልኩ እንውሰደው፣ ምን ያክል እንውሰደው የሚለውን ነገር ደግሞ እነግራችኋለሁኝ። ቀበርቾ ስሩን በሻይ መልክ መጠቀም ይቻላል። እንግዲህ ለ5 ደቂቃ ያክል እንደ ሻይ በማፍላት 1 ሻይ ብርጭቆ በቀን ውስጥ መጠጣት ይቻላል። እንዲሁም ደግሞ ቀበርቾን በማር መውሰድ ይቻላል። በማር ስንወስደው 1 ሻይ ማንኪያ ቀበርቾ በአንድ የሾርባ ማንኪያ ማር በመለወስ በቀን 1 ጊዜ መውሰድ ይቻላል። በባዶ ሆድ ሲሆን ደግሞ በጣም ይመረጣል። ቀበርቾ በፓውደሩን 1 ሻይ ማንኪያ አድርጎ በጥብጦ ራሱ መጠቀም ይቻላል። ቀበርቾን በጭስ መልክ እንግዲህ እናቶቻችንን ሲያደርጉልን የነበረው በማጨስ ባድ ስፒሪቹዋልን ለማባረር ይጠቅማል። ባድ ስፒሪቹዋል ጂኒ፣ ሰይጣን፣ መናፍስት፣ መጥፎ መናፍስቶችን ለማባረር እጅግ በጣም ይጠቅማል። እንግዲህ እሱን ደግሞ የምናጨሰው ብዙ ጊዜ ከ12 ሰዓት በኋላ ቢሆን ወይም ደግሞ መግሪብ ሰዓት ላይ መግሪብ ካለፈ በኋላ ቢሆን በጣም ተመራጭ ነው። እሱ እንግዲህ ባድ ስፒሪቹዋልን ለማባረር ነው። ከዛ በተጨማሪ ደግሞ ነፍሳቶች በጣም የሚያስቸግራቸው ከሆነ ልክ እንደ ቲኒኞች፣ ወባ ቲኒኞች የሚያስቸግራችሁ ወይም ደግሞ ሌሎች ነፍሳቶች የሚያስቸግራችሁ ከሆነ ቀበርቾን በማጨስ ራሱ ማስወገድ ትችላላችሁ። አሁን ወደ ስፒሪቹዋል ከገባን በጣም ብዙ ጥቅም ስላለው አጠቃላይ ጀነራል ቢሆን ይሻላል ስፒሪቹዋል በሚለው ማለት ነው። እና ቀበርቾ በኦይል መልክም ኢንፊውዝ አድርጋችሁ ኦሊቭ ኦይልም ሊሆን ይችላል፣ ካስተር ኦይልም ሊሆን ይችላል። ኢንፊውዝ አድርጋችሁት በመገጣጠሚያን መቀባት እጅግ በጣም ቁርጥማን ለሚያስቸግራችሁ፣ አርትራይተስ ላለባችሁ ሰዎች እንዲሁም ደግሞ ከላይ በመቀባት ራሱ ይሄ አላስፈላጊ የሆኑ ነገሮችን ለማባረርም በጣም ይሆናል እና ቀበርቾ በጣም ብዙ ጥቅም አለው። እጅግ በጣም እንግዲህ በእኛም በእስልምና በጣም ትልቅ መድኃኒት ነው ተብሎም ተቀምጦልናል። ይሄ በጣም በትንሹ የነገርኳችሁ ነው። ቀበርቾን መውሰድ የሌለባቸው ሰዎች ደግሞ ልንገራችሁ። ሃይፖታይሮይድ የሆናችሁ ሰዎች ቀበርቾን ባትወስዱ ይመረጣል። እንዲሁም ደግሞ የጨው መጠንን በጣም ስለሚቀንስ ነው። በነገራችሁ ላይ ቀበርቾ ጨው መጠንን በጣም ነው የሚቀንሰው በሰውነታችን ያለውን እና ሲበዛም ለዛ ነው ዲሃይድሬት ያደርገናል። ሃይፖታይሮይድ የሆናችሁ ሰዎች ቀበርቾ ትልቅ ደም ማቅጠኛ ነው። ደምን በጣም ቲን ያደርጋል እና ደም ማቅጠኛ የምትወስዱ ሰዎች ደግሞ ቀበርቾ መውሰድ አይፈቀድላችሁም። ምክንያቱም ደማችሁ እጅግ በጣም ከሚፈልገው በላይ ስለሚያቀጥን አላስፈላጊ የሆነ ችግር ያመጣባችኋል እና የደም ማቅጠኛ የምትወስዱ ሰዎች ቀበርቾ እንዳትጠቀሙ ላለው ይሄ በጣም በትንሹ የገለጽኩላችሁ ነገር ነው። እንግዲህ ቀበርቾን ብዙ ቦታ ታገኙታላችሁ፣ ተጠቀሙበት። ስትጠቀሙ ግን በጣም በትንሽ አማውንት መሆን አለበት። ከበዛና በጣም ብዙ ጊዜ የምትወስዱ ከሆነ ከጥቅሙ ደግሞ ጉዳቱ ያመዝንብናልና ተጠንቅቃችሁ ተጠቀሙት። ይሄ ቪዲዮ ከጠቀማችሁ ሴቭ አድርጉት፣ ኮፕሊንክ፣ ሪፖስት፣ ሼር እያደረጋችሁ ደግሞ እንደተለመደው እገዛችሁ ኃይሌን አመሰግናችኋለሁኝ። ባባይ